ሜሪ ጆይ ኢትዮጵያ በሐዋሳ ከተማ በርካታ የማህበረሰብ ስራዎችን እየሰራ ያለ ድርጅት ነው። ከሚሰራቸው ዘርፈ ብዙ የማህበረሰብ ልማት ስራዎች መካከል ደግሞ የሐዋሳው የወጣቶች ማዕከል ይጠቀሳል። የአካባቢው ማህበረሰብና ወጣቶች የእረፍት ጊዜያቸውን የሚያሳልፉበት የመዝናኛ ቦታና የቤተ መጻሕፍት አለመኖር ዋነኛ ችግራቸው ሆኖ ለብዙ ጊዜ ዘልቆ ነበር። ይሁንና ይህንን ችግራቸውን በከፊል የሚቀርፍ የወጣቶች ማዕከል በ1999 ዓ.ም በአዲስ ከተማ ክፍለ ከተማ ሜሪ ጆይ የወጣቶች ማዕከል በሚል ተቋቋመ። ማዕከሉ ከተሟላ ቤተ መጻሕፍት በተጨማሪ ወጣቶቹ ተሰጧቸውን የሚያዳብሩበት ኪነጥበባዊና ስፖርታዊ እንቅስቃሴ የሚያደርጉበት ማዕከል ሆኖ ነው አገልግሎት መስጠት የጀመረው። ማዕከሉ ደህንነቱ የተጠበቀ ሰፊ በአረንጓዴ ዛፎችና አበባዎች የተዋበ በመሆኑ በወጣቶቹ ዘንድ ተወዳጅነትን አትርፏል። ማዕከሉ ላለፉት 18 ዓመታት በቤተ መጻሕፍቱ አገልግሎት በርካታ ተማሪዎችን ለከፍተኛ ትምህርት ተቋም አብቅቷል። በተጨማሪም በሙዚቃ በቲያትርና በስፖርት ዘርፍም በርካቶችን ለስኬት አብቅቷል። ሜሪ ጆይ ኢትዮጵያ ይህንን የወጣቶች ማዕከል በተሻለ ከፍ ለማድረግና የወቅቱ ቴክኖሎጂን በመጠቀም የዲጂታል ላይብረሪን ለመክፈት የነበረበትን የአቅም ውስንነት የተረዳ አንድ ድርጅት ባደረገው ድጋፍ የዲጂታል ላይብረሪው እውን ሆኖ በቅርቡ አገልግሎት መስጠት ጀምሯል። ይህ ድርጅት ሜርሲ ሃንድስ ኢሮፕ ይባላል። ምስጋና ለዚህ ድርጅት ይሁንና ወጣቶቹ ከዚህ ቀደም በቤተ መጻሕፍት እንደ ልብ የማያገኟቸውን መጻሕፍትን ከማግኘታቸው በተጨማሪ በምስል የተደገፉ ትምህርቶችን የሚያገኙበት ቴክኖሎጂ በመሆኑ በትምህርት ቤታቸው ተፎካካሪ እንዲሆኑና የተሻለ ዕውቀት እንዲያገኙ እንዳገዛቸው ይናገራሉ። ዲጂታል ላይብረሪ በጣም አሪፍ መሆኑን ነው ያገኘሁት። እስከ ዛሬ ከተጠቀምናቸው ማለትም ኖርማል ከነበረው ላይብረሪ የተሻሉ ነገሮችን እናገኝበታለን። ለምሳሌ ካልከኝ መጀመሪያ መጽሐፎችን የምናገኛቸው ኖርማል በወረቀት ነበረ። እዚህኛው ላይብረሪ ግን እዚህ እጥረት ያሉትን መጽሐፎች በፒዲኤፍ ማግኘት እንችላለን። ካስፈለገን የሌለ ነገር ካለ ማውረድ እንችላለን እና ኔትወርክ ስለሆነ ዩቲዩብ ላይ ያሉ ቪዲዮዎችም የትምህርት ቪዲዮዎችንም መጠቀም እንችላለን በፈለግነው ሰዓት በፈለግነው ጊዜ። ያ ነገሩ ጥሩ አድርጎታል። በጣም አሪፍ ነው እና በጣም አሁን ለቤት ኢንተርኔትን የማያገኙ ልጆችን ብዙ ይኖራሉ። ስልክም እንዲሁም የማያገኙ ይኖራሉ። ነገር ግን አሁን በነፃ ነው እዚህ ያለምንም ክፍያ እንደፈለጉ መጽሐፍም የተጠቀሙ እንደገናም ደግሞ በኦንላይን የሚያስተምሩትን ቲዩቶሪያሎችን ለኢንትራንስም ሆነ ከዛም በታች ያሉ ልጆችም ስለሚጠቀሙ ከህፃናቶች ጀምሮ ነው ያለውና በጣም አሪፍ ነው። የመጀመሪያዬ ነው። እስከዛሬ ተጠቅሜ የማላውቅም እና በጣም አሪፍ ነው። ከዚህ በፊት የነበረው የትምህርት ቤት ግሬዴ በጣም የተበላሸ ነበር። አሁን ግን በጣም ጥሩ የሚል አስተማሪዎች ሁላ እስኪያመሰግኑኝ አይነት ድረስ ደርሻለሁ ማለት ነው። ሁሌ የማገኛቸው ውጤቶች የምሰራቸው ውጤቶች ተማሪዎች ሁላ መመስከር እስኪችሉ ደርሰዋል እና ጥሩ ውጤት አግኝቼበታል። ላይብረሪው በጣም አሪፍ ነው ማለት ስለ ዲጂታሉ ከማንሳቴ በፊት አንዴ ስለ ኖርማሉ ላይብረሪ ላንሳና ኖርማሉ ላይብረሪ ላይ በፊት ስንጠቀም ስቲል እንጠቀመዋለን ግን በጣም አሪፍ ሆኖ ሳለ ዲጂታል የሆኑ ማቴሪያሎችን አናገኛቸውም። እናም ደግሞ እንደኛ ያሉ አንዳንድ የሚያገኙ የማያገኙም አሉ እና የዲጂታሉ መከፈት ከዚህ አንጻር ስናየው የዲጂታላይዝድ የሆነ ነገር እየተጠቀምን ማለት በዚሁ ባጭሩ የዩቲዩብ ቪዲዮዎችንም ጨምሮ የተለያዩ መረጃዎችን በዚሁ ነው የምናገኘው። ከዛ አንጻር ከኢንተርኔት ጋር ተዋህደን መረጃዎችን ባጭሩ በማግኘትና ትምህርት ላይም በተሻለ መልኩ ከዛኛው በተሻለ መልኩ በፈጠነ መንገድ እየተጠቀምን ነው። ብዙ ነገር እያገኘንበት ነው። የዲጂታል ላይብረሪው አገልግሎት በእውቀታችን ላይ ከፍተኛ መሻሻል አምጥቶልናል ለሚሉት ተማሪዎች ያሳደረባችሁ ተጽዕኖስ ይኖር ይሆን ስንል ጠይቀናቸዋል። ያው ማንኛውም ነገር ጥሩም መጥፎም ተጽዕኖ ሊኖረው ይችላል። ነገር ግን እኔ ላይ መጥፎ ተጽዕኖ አላሳደረብኝም። ጥሩ ተጽዕኖ የሚባሉት ውስጥ ደግሞ ብዙ አይነት ማለትም ያው ራሳችንንም እናሳድግበታለን። አብዛኛው ሰው ኮምፒውተር ላይ ያለውን ክህሎት ያሳድግበታል። በምንጠቀምበት ጊዜ ቀድሞ ከነበረን ክህሎት እናሳድገዋለን ክህሎታችንን። እንደዛውም ደግሞ ብዙ አይነት በቃ የሆነ የማንበብን እንትን ከፍ እንድናደርግ ይረዳናል። መጥፎ እንኳን የለም። ጥሩ ካልከኝ ጥሩ በጣም
ስትመጣ ራሱ ያገኘኝ ውስጥ ነበር እና በጣም ሱስ እስኪሆንብኝ ድረስ ነው። ጠዋት መጠቀመዋለሁ፣ ከሰዓት ማታ ብዙ ሰዓት ነው የምጠቀመው እና ሱስ እስኪሆንብኝ ድረስ ነው የተጠቀምኩ ያለሁት። ለወጣት ማዕከሉ ድጋፍ ከሚያደርጉ ሴክተር ቢሮዎች መካከል ስለ ዲጂታል ላይብረሪውስ ምን ይላሉ ስንል ጠይቀናል። በጣም ጥሩ። እንግዲህ ሜሪጆይ እንደሚታወቀው በከተማችን ውስጥ ካሉ በጣት ከሚቆጠሩ ቤተ መጻሕፍት አንዱ ነው። እንደሚታወቀው ሐዋሳ ሰፊ ከተማ ናት። ነገር ግን ይታወቃል እንግዲህ በላይብረሪ ተደራሽነት ላይ። ነገር ግን ሜሪጆይ ለረጅም ጊዜ ነው ተማሪዎችን በማስጠናት እንግዲህ እኛም ልጆች ጭምር ናቸው እዚህ ያጠኑ አሁን እስከ ስራ ድረስ የበቁትና ለረጅም ጊዜ ነው። በዚህ ምክንያት እንደ ባህልና ቱሪዝም ስፖርት መምሪያ ደግሞ ዋና ስራው ቤተ መጻሕፍትን የመከታተል የመደገፍ እና የማብቃት ስራ ነው። እዚህ አጠናክሮ ሲሰራ ነው። እንግዲህ እኔ የማወራው ቤተ መጻሕፍትን በተመለከተ ነው። ብዙ ስራዎች ቢኖሩትም እንደሚታየው ቤተ መጻሕፍቱ በአቅሙ የተሟላ ነው። ለዚሁም የኛ መምሪያ የባህል ቱሪዝም እና ስፖርት መምሪያ ምንድነው ያደረገው? በሶፍት ኮፒ ከዚህ በፊት ከአንደኛ እስከ 12ኛ ክፍል ያሉ አሁን በቅርብ ጊዜ የወጡትን መጽሐፍት የተማሪዎች ቴክስትና የቲቸርስ ጋይድ ሰጥተናል። በተረፈ ደግሞ ሁልጊዜ ማለት በሚቻል ሁኔታ በሪፖርት የምንገናኝ ሰዎች ነን። እነሱም ለኛ ሪፖርት ያደርጉልናል። ቴክኒካዊ ድጋፍ እናደርጋለን። አስፈላጊ በሆኑ ስልጠናዎችና የተለያዩ ጉዳዮችም ላይ እንገናኛለን። የማዕከሉ ቅኝታችን ቀጥሏል። ይህ ማዕከል የዲጂታል ላይብረሪው አገልግሎት መስጠት ከጀመረ በኋላ የወጣቶቹ ተነሳሽነትን እንዴት አገኙት የሚል ጥያቄ ይዘን ወደ ማዕከሉ አስተባባሪ ቢሮ ጎራ ብለናል። የቤተ መጻሕፍት አገልግሎት ቀደም ሲል ያው ለ17 ዓመት የቤተ መጻሕፍት አገልግሎት ይሰጥበት የነበረ ማዕከል ነው። ነገር ግን ጊዜው ዘመኑን የዋጀ ደግሞ የዲጂታል ቤተ መጻሕፍት አገልግሎት ሜርሲ ሃንድስ ኢሮፒያን ከሚባል ድርጅት በተገኘ የገንዘብ ድጋፍ አሁን የምታዩት የዲጂታል ቤተ መጻሕፍቱን ለመክፈት ተችሏል። ነገር ግን በቅርብ ጊዜ ነው የተከፈተው። ኦልሞስት 4 ወር አካባቢ ቢሆነው ነው። በዚህ 4 ወር ውስጥ ከ900 በላይ ወጣቶች ተጠቃሚ ማድረግ ችሏል። ይህን ስናይ እንግዲህ ተፈላጊነቱ በጣም ጥሩ ነው ማለት ይቻላል። ምክንያቱም ዘመኑ የዲጂታላይዜሽን ስለሆነ ተማሪዎች የፈተናዎቻቸውን የሚወስዱት አሁን በዲጂታል ስለሆነ ለልጆቹ አጋዥ በመሆኑ ተጠቃሚ ቁጥሩ ዕለት ዕለት እየጨመረ መጥቷል። በቀጣይ የዲጂታል ላይብረሪውን ከፍ ለማድረግና ለበርካታ ወጣቶች ተደራሽ እንዲሆን ምን ታቅዶ እየተሰራ ነው? ምንስ ተግዳሮት አለባችሁ ብለንም ጠይቀናል። ትልቁ ተግዳሮት የፋይናንሻል ነው። እንደምታዩት እዚህ ግቢ ውስጥ የሚሰጡ አገልግሎቶች በሙሉ ነፃ አገልግሎት ነው የምንሰጠው። ነገር ግን ያሉን ማቴሪያሎች ውስን ናቸው። እንደምታዩትም የሰው ኃይል ውስን ነው። ገቢ የለውም። ማዕከሉን ቀጣይ እንዲሆን ሰስቴን እንዲያደርግ ይህ ሰርቪስ ቀጣይነት እንዲኖረው ወደ ገቢ ማስገኛ ስራዎች ውስጥ ለመግባት በእቅድ ደረጃ ተይዘዋል። እዚሁ ማዕከሉ ግቢ ውስጥ እንደምታዩት ሰፊ መሬት አለን፣ ግን ብዙ ስራዎች ያልሰራንበትም። ወደ ገቢ ማስገኛ ስራዎች እዚሁ ግቢ ውስጥ ከትምህርቱ ጋር ተያያዥነት ያላቸውን ስራዎች ለመስራት እቅድ አለን ወደፊትና ባለድርሻ አካላት እዚህ ላይ እንግዲህ ግቢ ውስጥ የኮንስትራክሽን ስራዎች ይፈልጋሉ። እንደ ሜርሲ ሃንድስ ያሉ ተቋማት ዶነሮች የገንዘብ ድጋፍ ቢያደርጉልን፣ ሐዋሳ ዩኒቨርሲቲ የገንዘብ ድጋፍ ቢያደርግ፣ ከተማ አስተዳደሩ ደግሞ የባለሙያ እገዛዎች ቢያደርግልን እዚህ ግቢ ውስጥ የሚሰጡትን አገልግሎቶች በተሻለ መልኩ ቀልጣፋና ተመራጭ ማድረግ እንችላለን። የመንግስት ሴክተር ቢሮ በዋናነት ሴክተር መስሪያ ቤቶች የሐዋሳ ከተማ አስተዳደር ባህል ቱሪዝምና ስፖርት ቢሮ የማዕከላትን ሊድ የሚያደርገው እሱ ነው እና የምታያቸው ኢቡክ ሰርቪሶች ከ1ኛ ክፍል እስከ 12ኛ ክፍል አዳዲስ የታተሙ መጽሐፎችን ሶፍት ኮፒ ዶኔት ያደረገን የሐዋሳ ከተማ ባህልና ቱሪዝም እና ስፖርት ቢሮ ነው እና ትልቅ ቅርርብ ነው ያለን። ትምህርት ቢሮም በጋራ አብረን እየሰራን ነው። ልክ እንደዛ ሁሉ ግለሰቦችም የትምህርቱ ማህበረሰብ ግለሰቦች ድጋፍ ያደርጋሉ። የሐዋሳ ዩኒቨርሲቲ መምህራንም ድጋፍ ያደርጉልናል። ስለዚህ ጥሩ የሆነ ግንኙነቶች ነው ያሉን። በተለይ ክፍለ ከተማ አመራሮች፣ የሴቶችና ህፃናት ቢሮዎች፣ ጤና ከዚህ አንጻር ጥሩ ግንኙነት ነው ያለን እና
ማዕከሉ እድገትም ትልቅ አስተዋጽኦ አለው ብዬ አምናለሁ። በመጨረሻም የማዕከሉ አስተባባሪ እንደገለጹት የዲጂታል ላይብረሪው ፕሮጀክት እንዲሁም የማዕከሉ ተግዳሮቶችና የዲጂታል ላይብረሪውን አገልግሎት ለማጠናከር ምን ተጨማሪ ድጋፎች ያስፈልጉታል ላልናቸው ምላሽ የዲጂታል ላይብረሪው 5 ዴስክቶፕ ኮምፒውተሮች፣ 350 በላይ ሃርድ ኮፒ፣ 5500 በላይ ሶፍት ኮፒ የማጣቀሻ መጽሐፎች ያሉት ሲሆን 5 ዴስክቶፕ ኮምፒውተሮች ብቻ ከኢንተርኔት ጋር የተገናኙ በመሆኑ ከተጠቃሚው ፍላጎት ጋር የተጣጣመ አለመሆኑና ለዲጂታል ላይብረሪው መደበኛ በጀት የሌለው በመሆኑ ወርሃዊ ኢንተርኔትና የባለሙያ ክፍያ ለመክፈል ከፍተኛ ተግዳሮቶች አሉበት ነው ያሉት። እንዲሁም ዲጂታል ላይብረሪውን ለማጠናከር ተጨማሪ 10 ዴስክቶፕ ኮምፒውተሮች፣ 1000 ሃርድ ኮፒ፣ 10000 ሶፍት ኮፒ የማጣቀሻ መጽሐፎች፣ ተጨማሪ የዋይፋይ ማስፋፊያ ስራ በማዕከሉ ግቢ ውስጥ ቢኖረው በርካታ ተማሪዎች በእጅ ስልኮቻቸው የአገልግሎቱ ተጠቃሚ ይሆናሉ ነው ያሉት። እንዲሁም ማዕከሉን የበለጠ ሳቢና ተመራጭ ለማድረግ የግቢ ውበት ስራዎችና የማዕከሉ ዋነኛ ተግዳሮቶች የሆነውን የበጀት ድጋፍ ቢደረግልን የበለጠ አገልግሎቱን ማጠናከር እንችላለን በማለት ሀሳባቸውን ገልጸዋል። በሐዋሳ ከተማ የሚገኘው የሜሪ ጆይ ኢትዮጵያ የዲጂታል ላይብረሪ ለወጣቶች እየሰጠ ያለው አገልግሎት የተመለከታችሁትን ይመስላል። ስለተከታተላችሁን እናመሰግናለን።